በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ውድ ኦርቶዶክስ ቤተሰቦቼ ማንኛውም ክርስቲያን እምነት ምን ሊሆን ይችላል እንኳን አደረሳችሁ፣ እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። ዛሬ እየላችሁ የመጣሁት ነገር በዩቲዩብ ገንዘብ ይገኛል አይገኝም ወይ፣ በትንሽ ብር ምን ያህል ስራ መስራት እንችላለን የሚለው ነገር እንነጋገራለን ማለት ነው። እንግዲህ ዩቲዩብ በጣም ተመቶብኛል። ኮንተንት ቀይሬ ነበረ፣ የምሰራበት ኮንተንት ቀይሬ ነበረ። እንደምታውቁት ከዚህ በፊት ሰብስክራይብ ያደረጋችሁኝ ታውቁኛላችሁ። በፊት በኦርቶዶክስ ይዘቶች ነበር ስሰራ የነበረው እና ወደ ቴክኖሎጂ ቀይሬው በመሀል ላይ አካውንቴ እንዳለ ተመቶብኝ ነበረ። አሁን መልሼዋለሁ፣ ወደ ኦርቶዶክስ መልሼዋለሁ። እንግዲህ በዚህ ሚዲያ ላይ አንዳንድ የቢዝነስ ሀሳቦች፣ መንፈሳዊ ቪዲዮዎች ታገኛላችሁ። ዛሬ ልነግራችሁ የፈለጉት ነገር ምንድን ነው? በዜሮ ብር ተነሳችሁ ብዙ ብር የምታገኙበትን ስራ እነግራችኋለሁ ማለት ነው። እናንተ ምንድን ነው የሚጠበቅባችሁ? ይህን ቪዲዮ ማስጨረስ እና ይህን ማበረታታት ከፈለጋችሁ ላይክ፣ ሼር በማድረግ ተባበሩኝ። ከዛ በመቀጠል ደግሞ አንድ ቪዲዮ እንዳታመልጣችሁ ወይም ደግሞ ስክሮል ሳታደርጉ ጨርሱት። ቪዲዮ ይጠቅማችኋል ማለት ነው። ልነግራችሁ የፈለግኩት ምንድን ነው? መጀመሪያ ዩቲዩብ ብሰሩ ብዬ እንዳማራጭ ማለት ጎን ለጎን የምትሰሩ ስራ ብትሰሩ ያዋጣል ብዬ አስባለሁ። ለምን መሰላችሁ? ጊዜ አይፈልግባችሁም፣ ጊዜ አይፈጅባችሁም። ለምሳሌ ማታ መቅረጽ ትችላላችሁ። ፊቴ መታየት አልፈልግም ካላችሁም ደግሞ ብዙ አይነት ስራዎች አሉ። ለምሳሌ በአንድ 7-8 አይነቶች አሉ ዩቲዩብ ላይ ልትሰሩበት የምችሉት ነገር። እናንተ ደግሞ እንደ ችሎታችሁ ነው። ለምሳሌ ችሎታችሁ የቴክኖሎጂ ነው ወይስ ጉዞ ትወዳላችሁ ወይስ ምግብ ስራ ትወዳላችሁ? ለምሳሌ አሁን ውጭ ሀገር አረብ ሀገር ያላችሁ ልጆች ያላችሁ አይደለ? እናንተ አሁን ለምሳሌ ዱባይ ሆናችሁ ተቀምጣችሁ ምግብ መስራት ትችላላችሁ። እናንተ ለምሳሌ አሁን ነገር አሰራር ዩቲዩብ ፖስት ብታደርጉ አንደኛ አካውንታችሁ በዛ ሀገር ስለሆነ እይታ ያገኛል፣ ሁለተኛ ደግሞ እናንተም በዛ ብር ታገኙበታላችሁ ማለት ነው። እንደ አማራጭ ይሄ ከስራችሁ ውጪ የሆነች በቃ 30 ደቂቃ 10 ደቂቃ በላይ ብፖስቱ በጣም አሪፍ ብር ታገኛላችሁ ማለት ነው። ሌላው ነገር ደግሞ ጉዞ ነገርም ትችላላችሁ፣ የትራቭሎች ማድረግ ትችላላችሁ። ሲቀጥል የቢዝነስ ሀሳቦችን ብዙ ነገሮች ገንዘብ የሚገኝባቸው ስራዎች አሉ። እናንተ ደግሞ እንደ ፍላጎታችሁ እና እንደ ችሎታችሁ ማድረግ ትችላላችሁ ማለት ነው ነገር። ሲቀጥል ደግሞ በትንሽ ብር ተነስተ ምን እንስራ የምትሉ ልጆች አላችሁ። ይሄ ደግሞ በጣም ቀላል ነው ማለት ይቻላል። ግን ይህም አሁን እንዳልኳችሁ ከእናንተ ከችሎታችሁ ከፍላጎት አንጻር ነው። ለምሳሌ እጅ የሌለው ሰው መዶሻ አናጺነት መስራት ፈልጋለሁ ቢል አይችልም። አናጺነት እጅ ያለው ሁሉ ነገር የተሟላለት ሊሆን ይችላል። ደግሞ በሁላችሁም ባላችሁ ነገር በትንሽ ብር ልሰሩት የምችሉት ነገር አይምሯችሁ ብሰሩት ሊያስደስተው የሚችል ነገር ነው መስራት ያለባችሁ ማለት ነው። አሁን እኔ ዩቲዩብ ላይ ከጀመርኩ ወደ 1 ዓመት ምናምን ሆኛል። በመሀል እስከ በ1 ወር ውስጥ ወደ ለሞኔታይዝ ትንሽ ሲቀረው ተውኩት ያን ስራ ማለት ነው። ዩቲዩብ ላይ መስራቴን ተውኩት። ከዛ ምን አደረግኩ? ወደ 1300 ገደማ ዋች አወር ከቆጠረልኝ በኋላ ስተው አሁን ዋች አወር ቀነሰ። ከ1250 ገደማ ወደ ስንት ገባ መሰላችሁ? ወደ 950 ገባ። ያ ማለት ይሄ የራሴ ችግር ነው፣ ምክንያቱም ኮንተንት በመቀየሬ ነው። ሲቀጥል ደግሞ ቪዲዮዎችን ቢያንስ በሳምንት 1 ቪዲዮ መልቀቅ አለብኝ ማለት ነው። እንዴት አካውንት እናሳድጋለን ካላችሁ ደግሞ 0 ሰብስክራይብ ያላችሁ ሰዎች በአንዴ ማድረግ ትችላላችሁ። ነገራችን ላይ ሰብስክራይብ አይከብድም። የሚከብደው ትንሽ ሊከብድ የሚችለው ዋች አወር ነው። ዋች አወር ደግሞ እኔም ስለከበደ ስላየሁት ነው ካለኝ እንትንም ነገራችሁ። ዋች አወርም ሊከብድ የሚችለው ነገር ምንድን ነው? እናንተ ሰዎችን መሳብ ትችላላችሁ ወይስ አትችሉም ነው። እነዛ ሰዎች እናንተ ጋር ሲመጡ መጀመሪያ እነዚህ ሰዎች እናንተ ጋር ሲመጡ ሙሉ ቪዲዮን መጨረስ ይችላሉ ወይ ነው መጀመሪያ። እናንተ የሰውን ስበት ግዴታ ማይክራፎን ሊኖራችሁ አይገባም። ጽድት ያለ ስማርት ስልክ ግዴታ አይገባችሁም። ኢትዮ ኮምፒውተር ስኩል ላይ ሲሰራ የነበረው በትንሽ የሳምሰንግ ስልክ ነው ሲቀርጽ የነበረው። አሁን ላይ ግን ያለበት ደረጃ ማንም አይደርስበትም። ሪንግ ላይቶች እኔ የኔ ሪንግ ላይት ባሳያችሁ በጣም ትገረማላችሁ። በእንትን የሰሩ ላሳያችሁ። ያያችሁት ነው።
የኔ ሪንግ ላይት እንግዲህ ይሄ ነው፣ ራሴ በቤቴ ነው የሰራሁት። እናንተም እንደዚህ ሪንግ ላይቶችን በቤታችሁ በመስራት አሰራሩን ቪዲዮ ሰርቼላችኋለሁ። እሱን እያያችሁ መስራት ትችላላችሁ በራሳችሁ በትንሽ ብር መስራት ትችላላችሁ። ሲቀጥል ደግሞ አካውንታችሁ ሰብስክራይባችሁ እንዲያድግ ከፈለጋችሁ ሾርት ቪዲዮዎች መልቀቅ አለባችሁ። ለምሳሌ የ15 ሰከንድ ቪዲዮዎችን ከለቀቃችሁ ያቺ 15 ሰከንድ ሰው ላይ በጣም የመታየት እድል ስላላት ከሎንግ ቪዲዮ ላይ ትንሽ አሁንሽ ነገር ሸረፍ አድርጋችሁ ከፖስታችሁ ያን ቪዲዮ ሰብስክራይብ እንዲያደርጓችሁ ያግዛችኋል። ሲቀጥል ደግሞ አንዳንድ ቪዲዮዎችን ሎንግ ቪዲዮዎችን ታግ ታደርጋላችሁ። ያ ቪዲዮ አጋጣሚ ቫይራል ሆኖ ከወጣላችሁ ሾርቷ ቪዲዮ ማለት ነው ሎንግ ቪዲዮን እንዲታይ ያደርገዋል ማለት ነው። በዛ ደግሞ ብዙ ገንዘብ ማግኘት ትችላላችሁ ማለት ነው። እናንተ ብቻ አይምሯችሁ ማሳመን ነው። እኔ እንግዲህ አዲስ ዩቲዩበር ብላችሁ ልትጠሩ ትችላለች። ምክንያቱም ያለፈው ጊዜ በራሴ ምክንያት ስላበላሸሁት አሁን በአዲስ ጀምሬያለሁ። አካውንቴ ተመቶብኛል። እንግዲህ ቤተሰቦቼ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ዋሻ ወሬ ትንሽ ነው የቀረው፣ እሷም ሙሉልኝ። እናመሰግናለን። ቸር ሰንብቱልኝ።